አሁን የምንገኘው እንግዲህ የት ነው ዴቪ? የት ነው የምንገኘው? እስቲ ወጣትነት ጊዜ ምን ይመስል ነበር? 1 ኪሎግራም ቡና 5 ሊትር ዘይት ማዘር ጤናችሁ ይስጣችሁ። አሁን ይደሰትባችሁ ሰው ጤናችሁ ይስጣችሁ። ሰላም ሰላም፣ እንደምን ከረማችሁ? እንደምን ሰነበታችሁ? ይህ የሀገር ልጆች የተሰኘ የቤተሰብ ጨዋታ ነው። እንግዲህ የሀገር ልጆች ዓላማ አድርጎ የተነሳው ሁላችንም እዚህ ደረጃ ለመድረሳችን የሰፈር ጎረቤቶቻችንና የሰፈር አካባቢ እናትና አባቶች ትልቁን ድርሻ ይዛሉ። አዎ እናታችን ጋር ወይ አባቶቻችን ጋር ቤታችን ስንገባ ከትምህርት ቤትም ከተለያዩ ቦታ ስንመጣ እቤት ወጥ አልደረሰም ወይ እንጀራ የለም ምናምንና እንጀራው ካለ ወጡን ከጎረቤት አይነት ነገር ነው፣ ወጡ ካለ እንጀራውን ከጎረቤት ነገር ነው። ይሄ ሁላችን ታሪክ አካል ነውና ዛሬ እንግዲህ እነዚህ ሰዎችን ለመዘከር ወይም ደግሞ እናመሰግናለን ለማለት የሀገር ባለውለታ ናችሁ፣ እኛን የሀገር ልጆች ፈጥራችሁናል፣ እነሱን እናመሰግናለን ለማለት ሾላ ላይ ተገኝተናል። ሾላ የሀገር ባለውለታ ከሆኑ እናትና አባቶቻችን ጋራ ዛሬ ጥሩ የጨዋታ ጊዜ የምናሳልፍ ነው የሚሆነው። የሀገር ልጆች ፕሮግራማችን ዛሬ ሾላ ላይ ተገኝቷል። እስቲ ሞራል እስቲ ሾላ ናይስ በጣም ይገርማል። ኢነርጂያቸው በጣም ነው ደስ የሚለው። እንግዲህ ሾላ ላይ ዛሬ የሀገር ባለውለታ ከሆኑት አንድ አዛውንት አባታችን ጋራ የመጀመሪያውን የጨዋታ ፕሮግራማችን ከማድረጋችን በፊት እጅግ በጣም የምንወዳቸው የምናከብራቸው የምናደንቃቸው አርቲስቶች የሀገር ባለውለታዎች አንጋፋ ዝነኛ አባቶች በማላችን ይገኛሉ። አንዱን ጋብዝላችኋለሁ። አርቲስት ዳዊት ዴቭ ጃምቦ በማላችን ይገኛል። ወደ መድረክ እናምጣና ጨዋታውን የሚያስጀምር ይሆናል። ሞራል yes ይባዬ ምስጋና ክብር ይገባ አባታችን ክብር ይገባ። እናመሰግናለን። ውድ ተመልካቾች ከአንጋፋውና አገር ባለውለታ ከሆነው አርቲስት ጃምቦ ጋራ እንግዲህ ዛሬ ሾላ ላይ ተገኝተናል። ይህንን ፕሮግራም ጨዋታ የሚያስጀምርልን አንዱ እሱ ነው። ሌላው ሰርፕራይዝ ሾላ ላይማ እንዴት እኔ እቀራለሁ በማለት እስቲ ሌላውን አርቲስት የሚያስተዋውቀን አርቲስት ጃምቦ ጋብዝልን። መጀመሪያ እንደምን አላችሁ? ክብር ምስጋና ይግባው። በእውነት እኔ ቃላት ያጥረኛል። ይህ ህብረት ይህ ግንኙነት ያለው በእነዚህ ወጣቶች ላይ እናት አባት አረጋኖቻችን ከጎናቸው በመቆማቸው የነሱን ጥሪ እኛም አክብረን ስለመጣን ለነሱ ሞቅ ያለ ጭብጨባ ለዚህ ለወጣት አርጉላችሁ። ከዚህ በመቀጠል ካጠገቤ የሚገኘው ባልደረባዬ ጓደኛዬ አርቲስት ችሎታ ወደ መድረክ አራጨቱላችሁ እንደምን ያላችሁ? በእውነቱ ዛሬ እጅግ በጣም ደስ ብሎኛል። ይሄ ገና የሚያብብ ወጣት ነው፣ አብቦ ያፍራልን እና ዋናው ትልቁ ነገር በዚህ እድሜው ካለኝ ላይ በጨዋታ መልክ አድርጌ እያዝናናዋቸው የሚችለውን ያህል ላድርግ የሀገር ልጆች በሚል ስም ብሎ ይህን ፕሮግራም በማዘጋጀቱ እጅግ ደስ ብሎናል። እኛም እናንተም ደስ ሊላችሁ ይገባል። ክብር ይገባል። እናመሰግናለን። ውድ አርቲስቶቻችን፣ አንጋፋ የሀገር ባለውለታዎች እዚህ ቦታ ላይ ስለተገኛችሁ ጥሪያችን አክብራችሁ የእናንተ የሀገር ልጆች ሀሳብ ብቻ ሳይሆን
እኛም ግዴታ የዚህ አካል መሆን አለብን በማለት በሚገርም እንግዲህ ዛሬ ቅዳሜ ነው። መሰረታዊ ድርቁ የሚባሉ ነገሮች አሉ። ስብሰባ የሚባሉ እነሱን ነገር ሁሉ ጥለው ነው በመሀላችን የተገኙት። በድጋሚ እስቲ ሞራል ስጥልኝ። በጣም ነው የማመሰግነው። ይህ የሀገር ልጆች የተሰኘ የሀገር ባለውለታዎችን የምንዘክርበት ወይም ደግሞ ከነሱ ጋር የተለያዩ ጌሞችን እየተጫወትን የምንሸልምበት ፕሮግራማችን ነው። አዎ የሀገር ልጆች ፕሮግራማችን ከዚህ ሰዓት ጀምሮ እንግዲህ የሚጀምር ይሆናል። የሀገር ልጆች ክሩ እዚህ ቦታ ላይ ተገኝተው እናመሰግናለን የሚሏቸውና ጉልበት እንዲስሙ እጋብዛችኋለሁ። እስቲ የሀገር ልጆች ወደ መድረክ የሀገር ልጆች ወደ መድረክ እየጫበታችሁ ጉልበት መሳማችሁ ልትመጡ ነው ፈልገው። እናመሰግናለን። እስቲ ሞራል የሀገር ልጆች እግዚአብሔር ፈጣሪ ካንተ ጋር ይሁን። መልካም ስራ ነው፣ የተቀደሰ ነው። እግዚአብሔር ባርክ ከነቤተሰብ ከነልጆች የመልካም ቦታ ያደርስ። ይገባቸዋል። ይናባት ይገባቸዋል። አሜን። ውድ ተመልካቾች ከዚህ ቀጥሎ እንግዲህ ቀጥታ ወደ ጨዋታው ፕሮግራም የምንሄድ ይሆናል። ትንሽ ስሜታዊ ሆኛለሁ። በረጋጋና የመጀመሪያ ጨዋታዎችን የሚጀምርልን አንድ አባት ወደ ጨዋታው ጋብዛለሁ ማለት ነው። ታንኪ ወደ ከምልክቶቹ በኋላ እንመለሳለን። የሀገር ልጆች አሁን በቀጥታ የምወስዳችሁ ወደ ጨዋታው ፕሮግራም ይሆናል። እንግዲህ መልካም እድል፣ መልካም ጨዋታ እያልኩኝ እንግዲህ የመጀመሪያውን ጨዋታ የሚያስጀምርልን ከአርቲስቶቻችን መካከል ዴቭ መጥቶ እንግዲህ የማፈንጫ እንትማን ይዞ በመምጣት እንግዲህ ከዛ በፊት እንግዲህ አንድ አባታችን የመጀመሪያ የሚያስጀምሩልን አንድ አባታችንን በመጋበዝ ራሳቸውን በማስተዋወቅ እንዲሁም ለወጣቱ የሚያስተላልፉት መልእክትና እንደው ለወጣትነት እድሜ ባልሰራው ብለው የሚቆጫቸው ነገር ካለ እሱንም እኛን ለእኛ በመምከር የእሳቸውን እንደው ባይሆን ይህ ነገር እንትን ባይል ኖሮ ስለዚህ ወጣቶች ጊዜያችን ሁሉ ነገር አብረን እንሰማ ይሆናል። እሳቸው ካስተዋወቁ በኋላ ወደ ጨዋታው ፕሮግራም እንሄዳለን ማለት ነው። አንድ አባት የአምሳ አለቃ ሞገስ ይባላሉ። እስቲ ለአምሳ አለቃ እንግዲህ የሀገር ልጆች የሀገር ባለውለታዎችን በያሉበት ላይ እናዝናና ስንል እንደነዚህ አይነት ሰዎችን እናገኛለን በሚል ተስፋ ነው። ስለዚህ ዛሬ አምሳ አለቃ አግኝተናል። አምሳ አለቃ እንግዲህ የሀገር ባለውለታ ናቸው አይደሉም? ናቸው አይደለም? የስ ያው እንግዲህ አምሳ አለቃ ዛውን ወርሶት ቤት ሲመጣ እንደ ባንሰራው ባይሆን ብለው የሚያስቡት ይችላልና በዚህ ደግሞ አንተ መልሶ የሀገር ፍቅር ስሜት ያለው ሙዚቃ ከዘፈኑ ዘፈኖች ጊዜ የአምሳ አለቃ ደግሞ ስለ ሀገር ከተዘፈነ ዘፈን መልሶ ዘፈን ብቻ ምንድነው የሚለውን ነገር በመመለስ ቀጥታ ወደ ጨዋታ እንገባለን። እሺ፣ አመሰግናለሁ። እንግዲህ ቀደም ሲል
ተጫዋቾቻችን የሰሩት ያደረጉት ዛሬ እንደ ታሪክ አንተ ወንድም እግዚአብሔር ይሄንን ለምሰል ባርኮት ይሄን ለማድረግ ትልቅ ነገር ነው ያደረገው። ምን ጊዜ ወደ ምርምሩ ባጭሩ ሰሞን የቀድሞ አባቶቻችን ለወጣቶች በዛ ጊዜ በነበሩበት ጊዜ በእድሜያቸው ሁሉም ነገር ትንሹ ሳይሉ ትልቁን ሳይሉ በማክበር በመታዘዝ እግር በማጠብ ትዕዛዞችን የሚሉትን ነገር የመንከባከብ የነበረውን ታሪክ ቀደም ብሎ የነበረውን ወንድም ሲሰራ ያሁን አየሁት። ዛሬ እንግዲህ አረጋውያኖች፣ ወጣቶች የሀገር ውለታዎች ብሎ ሲያበቃ ዛሬ ይህን ነገር አንስቶ ያንን ነገር ያን ታሪክ እየደገመው ደስ የሚል ነገር ነው በእውነቱ። አሁን ይህ ሁሉ ለምሳሌ አንተ ተሳቃ እሱ ይህ ሁሉ እኛን እየሰብስቦ እኛን ለማዝናናት ደግሞ ያለችው ደግሞ ካቅማ ደግሞ ባካፍላቸው በጀበሩ ሳቃ በእኛ ክብር ብሎ ያደረገልን እግዚአብሔር ከፍ ከፍ ያደርገው። አሜን አሜን። ክብር ይገባዋል። ያክብረው። ከእግዚአብሔር ያለበት ነው። ትትና ያለው ሰው ነው። ዛሬ ማን ነው ጎንበስ ብሎ ሳቃ ሰው ግርም የሚስለው? ይህ ሁሉ የሰጠነው ሆቱ ጸጋ ነውና እግዚአብሔር ደግሞ በለጠ ደግሞ ይስጠው። አሜን አሜን። እንግዲህ አጠር ያለ ስለሆነ እንግዲህ ነገሩ እኔ አልተዘጋጀሁበትም። በዚህ መልኩ ይህን ያህል አይደለም። ትንሽ እንግዲህ ያለችውን ነገር የምትሆነው ነገር ብሎኛል። እድሉ ሰጥቶኛል። እኔ እንግዲህ ትንሽ ብዙ ጊዜ የሚያዘወትረው ወደ ቤተ ክርስቲያን ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እጅግ በጣም አድርገን እናመሰግናለን። እንወዳችኋለን፣ እናከብራችኋለን። እንግዲህ ይህንን ፕሮግራም ከጀርባዬ በመሆን በማገዝ ከኔ ጋር ከጎኔ ላሉ ሰዎች ያን ጊዜ ሞራል እንግዲህ በዚህ ፕሮግራም የሚቀጥል ነው። በሁሉም ከተማዎች ላይ አካባቢዎች ላይ በመገኘት ይህ ነገር የሚቀጥል ነው የሚሆነው። ከሀገሮችም ክልሎችም ላይ የሚሄድ ፕሮግራም ነው። ከጀርባችን በጣም ብዙ አጋዥነት ልበቃና የሀገር ባለሙያዎችን ለማገዝ የተነሱ እጅግ ፍጹም ታደሰ የተባለ አብነት የተባለና በአምላክ የተባሉ ልጆች ከጎኔ ጀርባ ሆነው እንግዲህ ይህን ፕሮግራም ደግፈው ወደፊት እስከ ወዲያኛው ለማስቀጠል ቆርጠን ተነስተዋል ማለት ነው። እነሱንም ታመሰግኑልኝ በሞራል እጅግ በጣም አድርጌ አመሰግናለሁ። ከዚህ በመቀጠል ቀጥታ ወደ ጨዋታው ፕሮግራም ነው የምንሄደው። እዚህ ፊኛ ላይ ምን አለ? እኔ ላይ እናቃለ እንዴ? የለም አይደል? ግን ሁሉም ሽልማት አላቸው። እዚህ ቦታ ላይ መጥቶ ሽልማት ሳይዝ የሚል አንድም የሀገር ባለውለታ አረጋውያን አይኖርም ማለት ነው። እሺ ጨዋታውን የሚያስጀምርልን የጨዋታው የትኛው ማፈንጃ መጥቶ እንግዲህ በክብር የሚሰጥልን አርቲስት ዴቭን ወደ መድረክ በመጋበዝ ጨዋታውን ያስጀምርልናል። በእውነት በጣም አመሰግናለሁ። ሌላ ነገር ሳይሆን የሀገር ልጆች ባዳችሁ ይሄንን ነገር ክትትል የምታዩና የምትመለከቱ ሆነ ከጎናቸው ሁኑላቸው ብያለሁ። ሞቅ ያለ ስለአባት ያጠንቶና እንግዲህ የመረጡትን የትኛውን ጀምራሉ። አራቱም ፊኛ የእርሶ ነው። ማፈንዳት መሳት ብቻ ነው የማይቻል። መሳት ነጥብ ያስጥላል። የስ ተመልካቾች ጨዋታችን ሊጀመር ነው። ልጆች ይህ የሀገር ልጆች ጨዋታ እንግዲህ እነዚህ አራት ፊኛዎች ለማፈንዳት የተሰጠው ጊዜ 1 ደቂቃ ብቻ ነው። ሽልማት ውስጥ ያለው ወረቀት ደግሞ እያነበበ የሚሸልምልን ተወዳጅ የሀገር ባለውለታ አርቲስት ቾዶ
በማል አንድ ያጨብጭቡላቸው ተመልካቾቻችን ሀሳቦች አሉ የሚሉትን ነገር ትንሽ ቦታ ጠጋበላቸው ተብላለች። ተስማማላችሁ? አዎ። ፊኛው ካለበት 2 ሜትር እርምጃ ፊኛን የማፈንዳት ጨዋታ ነው። ጨዋታው በድጋሚ ተጀምሯል። ደቂቃውን ያዝላቸው። ደቂቃ እንዳይሄድባቸውና አንድ ላርጉ 5 ፓሳ 5 ሶያ ሞራል ተመልካቾች አድናቂዎቻቸው ግን ይገፉ ሞገስ ይመስላል። ያሸነፉት እንግዲህ አንድ ላርጎ 5 ፓስታና 5 ሶያ ነው። ሌሎች 3ቱም ፊኛ መጫወት ይችሉ ነበር፣ ግን ደቂቃው ምን ሆነባቸው? አባቸው። ስለዚህ ይህንን ሽልማት የሚያበረክቱልን አንጋፋ የሀገር ባለታሪኮቻችን ይህን ሽልማት በመስጠት ወደ ቤታቸው ይሆናል። እናመሰግናለን። ቀጥታ ወደ ሽልማቱ ካሸነፉት ሽልማት 5 ፓስታ ሞራል አንድ የቤት ማጥያን ያርጋሉ። እንደገና 5 ቴስቲ ሶያ ትልቁ ነገር ምንድነው? በአሁኑ ጊዜያቸው የሚያስበው ትልቅ ስራ እየሰሩ ነገር ነው። እግዚአብሔር ይባርካቸው፣ እድሜና ጤና ይስጣቸው። እነሱ አሁን ያሳዩት ነገር ማንም ያላሳየው ነው፣ ማንም ያላደረገው ነገር ነው። በየአካባቢው እየሄዱ ይህንን ነገር እኛን ለማዝናናት የቀድሞ ባለውለታዎች ብሎ ሳቃቸውም ከያለበት እኛ ጠርተውን እዚህ ለምሳሌ እነሱ ይህንን አንደኛ እኛን ለማዝናናት፣ ሁለተኛ ደግሞ ካለው ለምሳሌ ንብረቱ ይችላል ማካፈሉ ትልቅ ነገር ነው። እግዚአብሔር ይባርካቸው፣ እድሜና ጤና ይስጣቸው። ተራጃለ ያላቸው ወጣቶች ናቸው። ደስ የሚያሰኙ ነገር ነው። እንግዲህ ዋናው ነገር ትልቁ ነገር ሀሙሱ ነው ወክሉ ነው ብሎ መጽሐፉ ስጡ ሰጣቸው ነው እንደሚለው። ስለዚህ እግዚአብሔር እነሱም ሰጥተዋል፣ እግዚአብሔር ደግሞ የበለጠ ይሰጣቸዋል። ይባረኩ፣ ይለምልሙ። ሁላችንም ምክንያቱም እንመርቃቸው። ከከሌ ትንሽ ከትልቅ አይባልምና ስጦታ እኔ የሰጠኝ በኮረቱ ይህን ጨዋታ እኔ በልጅነቴ ማንኛው ነገር እንደዚህ አያለው እንጂ ይህንንም ዝንባሌ የለኝም። ግን ቴክኒክ ኩዳቱ ባድ ኖሮ ለምሳሌ ሁሉን ወስድ ነበር፣ ግን አልተሳካ እና ስለዚህ አሁን ደግሞ ሌሎቹ ደግሞ ተከታዩ ደግሞ ያለ ኩዳቱ ሊያገኙ ይችላል። እኔ ደስ ብሎኛል፣ እናንተም ደስ ይበላችሁ። እግዚአብሔር ያክብራችሁ። ደግሞ ለኩዳቱ የበለጠ ይለምልሙ፣ ይበጉልን። አሜን። አባታችን እግዚአብሔር የተባረከ የተቀደሰ ቀን ያድርግልን። ውድ ተመልካቾቻችን እንግዲህ የአምሳ አለቃ የሽልማት ጨዋታ የሚመስል ነበረ። ወደ ቀጣዩ ጨዋታ የሀገር ልጅ የማርጅ ተብያለሁ። እውነት ማር ናችሁ ተብያለሁ። በቀጥታ ወደ ሁለተኛው እንግዳችን የሀገር ባለውለታ ወደ ሆኑት እናት ኔርና ስማቸውን አጠር አድርገው በማስተዋወቅ በቀጥታ ወደ ጨዋታው ነው የምንሄደው። እስኪ ራሳቸውን ያስተዋውቁ። እስቲ የወጣትነት ጊዜው ምን ይመስል ነበር እናት? እንደው ነበር እውነት በጣም ደስ ይል ነበር። ድሮውማ እንደው ድጋሚ ያን ዕድል ቢያገኙ እንደው ባስተካክል ብለው የሚያስቡት
ነገር እንደው ቢነግሩን እንደው እኛም እንድንማር። በጣም ጥሩ ነበር። የድሮውማ በጣም ቆንጆ ነው። ንግግሩን ብዙ ትችላለህ። እሺ በቀጥታ እንግዲህ የእናታችን አዝናኝና ጓጊ ወደ ጨዋታችን የሚሄዱ ነው የሚሆነው። ዴቭ ጃምቦ ጨዋታውን ያስጀምርናል። ታንኪ ወደ ጨዋታው መልካም ግን እሺ አሁንም ሌላ ነገር ሳይሆን ማናቸውም የሀገር ልጆች ያዘጋጁት እንደዚህ ደከመ የሀገር አባቶች፣ እናቶች፣ ባለውለታ ከጎናቸው የሌለውን ሰው የሀገር ልጆች ይህንን ዝግጅት አዘጋጅተው ለሚመለከቷቸው ሁሉ ከጎናቸው ለምታዩት ምስጋናቸው መልካም ግን እንግዲህ በዚህ አንድ ደቂቃ ውስጥ ምን ያሸንፉ ይሆን አብረን የምናየው ነው። አለቀ። ምን አሸንፈው ይሆን? በተሰጣቸው አንድ ደቂቃ ውስጥ አገንድተዋል። ምን አሸንፈው ይሆን? አብረን የምናየው ይሆናል። አንድ ላርጎ 1 ኪሎ ግራም ቡና 10 ኪሎ የመጀመሪያው ቡና፣ ሁለተኛው ቡና 5 ሊትር ዘይት 5 ኪሎ ዱቄት ማዘር እንኳን ደስ አለዎት። ሽልማቱን በሙሉ ነው የሰበሰቡት። እናታችን እንኳን ደስ አለዎት። ይገርማል። እንግዲህ ይህንን ሽልማት የሚያበረክቱልን አርቲስት ባለውለታ ችሮታው ከርካ ይሆናል። ያሸነፉትን እንግዲህ ወረቀት እያነበቡ ነው የሚሰጡት። አንድ ላርጎ 1 ኪሎ ግራም ቡና 10 ኪሎ 5 ሊትር ዘይት 5 ኪሎ ዱቄት አረ ወራን 5 ሊትር ዘይት 5 ኪሎ ዱቄት 5 ኪሎ ዱቄት። እስኪ እናታችሁ ምን እንደተሰማቸው መንገር ነው። እናቴ ምን ተሰማች? በጣም ደስ ብሎኛል። እድሜ ይስጣችሁ። በጣም እድሜ ጤና ይስጣችሁ። ጤናችሁ ይስጣችሁ። እድሜ ይስጣችሁ። አሁንም ስጥ። አሁንም ይደሰትባችሁ። ሰው እድሜ ይስጣችሁ። ጤናችሁ ይስጣችሁ። ኑሩ። ያስደስታችሁ። ተደሰቱ። ወልጊዜ ተደሰቱ። አሜን። ይህንን ሀሳብ እንጃ በእድሜ አይቼም አላውቅም። አምስት ሊትር ዘይት ኦኬ ፓስታ በሚቀጥለው ስፖንሰር እንደሚያደርገን ተስፋ እናደርጋለን። በጎ ስራ እንዳያመልጣችሁ። ሁላችሁም ቅን የሆናችሁ ሁሉ ወደኛ እየመጣችሁ ደግፉን። 5 ሊትር ዘይትና 5 ኪሎ ዱቄት ዘይትና ዱቄት